የሆኑት አባታችን በድሩ ወደዚህ መጥተው መልእክት ያስተላልፋሉ። ታሪክ የሙስሊሞች መሰረት የሆነው ኦርቶዶክስ ተቀብለው ምንም ሳይበደሉ ለረጅም እስከዛሬ ላለው ትውልድ አባቶቻችን ያስተላለፉበት ታሪክ ነው። ይህን ታሪክ ይዘን አብሮነታችን ሊቀጥል ለሌላ ሀገር ተምሳሌት የሆኑ ህዝቦች እንደመሆናችን እንግዳን በአግባቡ የምንቀበል ተባብረን የምንሰራ በጣም ሰፊ ታሪክ ያለን ህዝቦች ነንና እነዚህ ታሪክ ደግሞ ኦርቶዶክስ ለኢትዮጵያ ሙስሊሞች መሰረት መግቢያ ባጡበት ሰዓት ላይ መግቢያ የሆነች ዛሬ ያሉትና አረብ ሀገራት ማናቸውም ስደትን ሳይቀበሉ የመጀመሪያውን ስደት የተቀበለችው ኢትዮጵያ ሀበሻ ምድር ነች። የዚህ አብሮነታችን ለወደፊቱ ትውልድ ጭምር እኛን የማስረከብ ኮትኩተን የማሳደግ ታሪካዊ አደራ በዚህ ወቅት ተጥሏል። ለዚህም ነው እኛ ተከባብረን የምንኖር ከየትኛውም ዓለም የበለጠ የምንዋደድ ህዝቦች የሆነበት። ኢትዮጵያን ፈጣሪ ይወዳታል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በብዙ ጥቅሳቸው ሀበሻን አትንኩብኝ፣ ሀበሻን እንዳትነኩብኝ ብለው ያስጠነቀቁበት መልእክት አለ። ለዚህም ነው እኛ ኢትዮጵያውያን ክብር ለኢትዮጵያውያን ህዝቦች ይሁንና ባለታሪኩ ኦርቶዶክስ ሙስሊሞችን ደግፈው አንከባክበው የዛሬ ከ1447 ዓመት በፊት የተቀበለው የትኛውም ዓለም የሌለ መልእክት ያደረጉልን የጥንት አያቶቻችን ነውና እኛ በዚህ ምድር ዛሬ ተገኝተን የአብሮነት መልእክት በማስተላለፍ ታላቅ ደስታ ይሰማኛል። ይህንንም አላህ የሚወደውን የተቀደሰ የተራቡትን የተጎዱትን ሁሉ የትኛው እምነት የትኛው ዘር የትኛው ማህበር የማይወክል ሁሉንም የሚያገለግል በወረዳችን ብርሃነ ሰላም የሚለው ኤኒዶ በአቶ ያሬድ የሚመራ እሳቸውን የመሰሉ ታላቅ ጀግኖች ያሉበት ወረዳችንም ሆነ ክፍለ ከተማው በአግባቡ ድሃዎችን እያሰባሰቡ የሚረዱ የተቀደሰ ተግባር የሚሰሩ ናቸውና እኛም ዛሬ ሙስሊሞች እዚህ ቦታ ላይ ተገኝተን ጉዳዩን እንድናይ የአብሮነት ምሳሌ እንዲሆኑ ጭምር የጋበዙ በመሆኑ ከአሁን በኋላ እኛም ከጎናቸው ተሰልፈን ታሪካዊ የአብሮነት ሂደታችንን ለሌላው ትውልድ እናስረክብ መሆናችንን በዚሁ አጋጣሚ ቃል ገብቼ ለመሄድ እወዳለሁ። ለተሰጠኝ ግን አመሰግናለሁ። አብሮነትን የሚያጠነክሩ ለሺህ ዓመታት የነበረው ፍቅራችንን አጽንተን እንድንቀጥል በወንድማማችነታችን እንድንቀጥል የሚያደርጉ የሃይማኖት መሪዎች ያስፈልጉናል። እጅግ አድርገን እናመሰግናለን። ከዚህ በመቀጠል እንግዲህ ዛሬ አብሮነት ብቻ አይደለም የምናየው። በዚህ መርሃ ግብር ላይ የብርሃን ልጆች ላለፉት 5 ዓመት ተኩል ብያቸዋለሁ ስንሰራ ብዙ ልንሰማቸው ችግሮች አሉ። እንደምታየው ነው ህይወቱ ታውረድ አለ። ብዙ እያጋጠሙ ያሉ የማህበራዊ ኢኮኖሚያዊ የጤና ችግሮች አሉና የሙስሊም ወገኖቻችንን ከመሄዳቸው በፊት የተወሰኑ ታሪኮችን እንሰማለን። ወንድምናቶቼ ሙስሊም ወንድምናቶቼ እኔ ስለራሴ የሆነባችሁ ህይወት ከፍ ታደርጋለች፣ ዝቅ ታደርጋለች። ለዚህ ግን ምስጋና ይገባው ፈጣሪ። ሰማይና ምድሩን ያለ ምሰሶ የፈጠራት ፈጣሪ ምስጋና ይድረሰው። እኔ ዛሬ እዚህ ጋር መቆም አልነበርኩም። በስደት ብዙ ኖሬያለሁ፣ ብዙ ለፍቻለሁ። ሀገሬ ላይ ወርጄ ሰርቻለሁ። ከአንዱ ቤት ገዝቻለሁ፣ ሱቅም ነበረኝ። ምስጋና ለሱ። ዛሬ ምንም ነገር ባጣ ተረጂ ብሆን ፈጣሪ ምስጋና ይገባው። አባት የሌላቸው 4 ልጆች አለኝ። መግለጽ ይገባል። ወንድምና እህቶቼ
ጎዳና ወጥቼ ነበረ። ወልጄ አራስ ልጅ ይዤ የሶስት ቀን ልጅ ይዤ ከቤት ወጥቼ ሜዳ ላይ መስጊድ ደጅ ላይ አቅፌ ልጄ መስጊድ ደጅ ላይ ውዬ ሲመሽ ያች የፈረሰችው ቤቴ ላይ ሸራዬን ለብሼ ልጆቼን ሸፋፍኜ ያንን ሁሉ ነገር አሳልፌያለሁ። አሁን ፈጣሪ ይመስገን እበላለሁ፣ እጠጣለሁ። በእናንተ በእህትና ወንድሞቼ ዛሬ እዚህ ጋር ቆሜ እነግራችኋለሁ። ችግሬን የምነግራችሁ ደህና አደራችሁ። ወይንሸት ይባላለሁ። ያሬድን ያነሳኝ ከጎርጊስ ባር ላይ ነው። ጎርጊስ ባር ከጀመረና ሱቄ ተዘግቶብኝ አሽጎብኝ ውጪ ተብዬ ከነልጆቼ ወጥቼ በረንዳ ላይ ተኛሁ። ማየት ያለችኝ ማለት ነው። ስተኛ ቀን ከሌሊት ይዛጣለኝ። ከዛ በኋላ እኔ ጠራኝ ቢሮ ሄደ ጎርጊስ ጋር ምን መስራት ትፈልጊያለሽ አለኝ። ሶፍት እሸጣለሁ። ሶፍት እሸጣለሁ ስል እሺ። ከዛ አነሳ ሶፍት ማዞር ጀመርኩኝ እዛው እያጠርኩኝ። ከዛ ላይ አነሳኝ አንዱ ስባ ደግሞ እንደገና ሱቄን አስከፈተልኝ። ሱቄን አስከፍቶልኝ እዛ ነግዴን ጀመርኩኝ። እግዚአብሔር ይመስገን አሁን በጤና ደረጃ እንደገና የመንግስት ስራ ይዤ እሱ እንደ እናትም እንደ አባትም አይዞሽ ብሎ ያነሳኝ ለምስጋና ነው። ያሬድ ትንሿን ነገር አንስቶ ትንሽ ነገር ያናቀ ሰው ደግሞ ትልቅ ነገር ላይ ይደርሳል። ለቤት ኪራይ ማውጥቼ ቤቴንም ዛሬ አግኝቼ አከራይቼ ለትልቅ ደረጃ ላይ ቢሮ ደርሻለሁ። በርቱ እህቶቼ፣ ዋናው መበርታት ነው። እሱ ከጎናችን ነው ያለው። ያሬድ ማለት የድሃ አባት ነው። ስድቡንም እንችለው የእኛም ስድብ እንችለው ስንናገር ተመሳጭተን መጠን ያሬድ እንዴት መስል ሁለመናችን እንችለው አንስቶን አጥቦን ያለውን አካፍለው እኔ ትንሽ ነገር ነው የምሰጣቸው። በሶስት ነገር እንዳታጠቡ በርቱ ያለ እንደገና እንደሚታስ ደግሞ ትንሽ ደግሞ ተወሰዱብን ያሬድ ስንል አይዟት በርቱ ያለ እንዲህ ያለ ለዚህ አብቆን እኔ ዛሬ ደግሞ እንደገና ከሱቅ ያለ ታጥፌ ሌላ ስልጠና ሳልጥኜ የመንግስት ደሞዝ ማግኘት ይኖራለሁ። እብድ ናት ተብዬ ነበረ። ያሬድ በዚህ አጥቶኛል። አመሰግናለሁ። እናቶቼ አመሰግናለሁ። እዚህ ቦታ መድረሴ በጣም አመሰግናለሁ። ግን ኩላሊት፣ ደም ግፊት ይጫወትብኛል። በዛ ላይ የቤት ኪራይ ይለበልበኛል። ወደ የምወርቅበት ቦታ መንግስትም የግለሰብም ሰው የሚገድፈኝ አጥቼ ወገን አጥቼ ዘመድ አጥቼ እየተሰቃየሁ ነው ያለሁት። የምሰቃይበትን ለማዋየው አጥቼ ግራ ግብት ብሎኝ ሚዲያ ላይ ልውድ የግባካችሁ ብላችሁ አንድ ልጅ አለኝ በሽተኛ በታማሚ ነው የማሳክምበት አጥቼ እየተሰቃየሁ ነው ያለሁት። ታማሚ ነው። በሽታው ደግሞ ሰው ማየው ላይ ነው በሽታው። በዛ ላይ እምን ላይ አስተኝቼ ላሳክመው ብዬ አሁን እየታመመ እየተሰቃየ ነው ያለሁት። እኔ ለራሴ በኩላሊት በደም ግፊት ይጫወትብኛል። ጨንጓራ በሽታ አለብኝ፣ ኪንታሮት አለብኝ። ይሄንን ለማዋየው ዘመድ አጥቼ ግራ ገብቶኝ እየተሰቃየሁ ነው ያለሁት። ይሄንን ለማን ልናገረው ብዬ አሁን የምናገረው ለእናንተ ብቻ ሳይሆን ለእግዚአብሔር ነው የምነግረው። የሰጠኝ ግን እግዚአብሔር ነው። ይስጠኝ እንጂ ግለሰብ ይስማልኝ የሚለውን ነው ልናገር የተነሳሁት። በጣም ችግረኛ ላይ ነው ያለሁት። አይነ ስውርነት ላይ ችግር ሲደረግ ምን ያህል ከባድ እንደሆነ አስቡት። አንዳንዴ ራሳችሁንም እንድታየው ስለሚያደርጋችሁ ነው። እሺ እናታችን እናመሰግናለን። እሺ ልታችን ይህን እድል ስለሰጣችሁኝ አመሰግናለሁ። ብዙ አደጋ ደርሶብኛል። 3 ሌተር የተነሳው ሰው ነኝ። ከዛ ታማሚ ልጅ አለችኝ። ወልጄ በ3 ቀን ቤት ፈረሰብኝ። 5 ክፍል። ከዛ ግራ ሲገባ ውጭ ወጣሁ። ባሌ ታሰረ። አደጋ ደረሰበት እሱ። ከዛ በቃ ምንም ማድረግ አልቻልኩም። ቺና ራስጄ ውጭ ወጣሁ። ጎዳና ላይ ነኝ። ከዛ ልጄ ታመመች። 3 ወር ሲሆናት ታመመች።
ከዛ ሆስፒታል 3 ልጅሽ አስም ይዘዋል አሉ። ከዛ 6 ወር ተኛች ህፃኗ። ከዛ የሚነፋ መድኃኒት ሰጧት። አመት ከ3 ወር ሲሆናት ደግሞ ስኳር መጣበት። ምንም ቻንስ የለኝም። ተከራይቼ ነበር የምኖረው። ከዛ እንደገና ደግሞ ወደ 2 አመት ስትጠጋ ልክ ይዘዛት ተገቢ ትገኛለች። እዛች ጋር ያለችው ስትተኛ 6 ወር 2 ወር 3 ወር ተኝታ ቤት ድረስ ትወጣለች። ልጄ ነው 5 አመቴ ነው። እሷን ልካስ ደግሞ ሪፈር ስትባል ኮኮኮዲቴ ራሴ ካለቆደለ ያኛለው እና በጣም ያሳዝናል። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ ማሳያት ስታይል። እሺ እናመሰግናለን። ያው ጊዜም እየገደበኝ ነው እንጂ ብዙ ብንሰማ ደስ ይለኛል። እነዚህ ማሳያዎች ናቸው። እዚህ ውስጥ እያንዳንዱ ሰው ቢጠየቅ ብዙ የጤና ችግር፣ ብዙ ማህበራዊ ችግር፣ ብዙ ኢኮኖሚያዊ ችግር አለበት፣ የስነ ልቦናን ጨምሮ። እንግዲህ ይህንን ችግር ማን ነው የሚፈታው? የመጀመሪያው እግዚአብሔር ማለት። በነገራችን ላይ ዛሬ ይህንን ዝግጅት ስናዘጋጅ በዮሐንስ ወንጌል ምዕራፍ 5 ላይ አንድ ታሪክ አለ። መጽሐፉ ይባላል። ነገ በቤተክርስቲያናችን አስተምሮ 4ኛው ሰንበት መጽሐፉ ይባላል። ቅዱስ ያሬድ ከሰየማቸው መጽሐፉ 38 ዓመት በአልጋ ቁራኛ ላይ በደዌ ዳኛ ተይዞ ይኖር የነበረ ሰው ነው። 38 ዓመት አልጋ ላይ ተኝቶ ሰው የለኝም እያለ የኖረን ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ ልትድን ትወዳለህን ብሎ ጠይቆት ያዳነው። ተነስ አልጋህን ተሸክመ ሂድ የተባለ ነውና እዚህ ውስጥ ያላችሁ በአልጋ ቁራኛ የሆናችሁ በደዌ የተያዛችሁ እግዚአብሔር ዛሬ በመካከላችን ተገኝቶ ደግሞ እናንተም ተነሱ ድናችኋል ይበለን። አመስግኑት እስቲ ሁላችንም በችግር ውስጥ በህመም ውስጥ በስቃይ ውስጥ ያለነውን በዚህ ጾም እግዚአብሔር በበረከት እጁ በምሕረት እጆቹ ይጎብኛል። ድናችኋል ይበለን። ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችሁ የብርሃን ልጆች የቀንም ልጆች ናችሁና እኛ ከሌሊት ወይም ከጨለማ አይደለንም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 5። የብርሃን ልጆች ለጽድቅ ይተጋሉ፣ እግዚአብሔርን ይዘው በፍቅር ይሠራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። የብርሃን ልጆች ለጽድቅ ይተጋሉ፣ እግዚአብሔርን ይዘው በፍቅር ይሠራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። ከሌሊት አይደለም ደግሞም ከጨለማ የብርሃን ልጆች ቃሉን ለምንሰማ ጨለማው ርቆ ወጣልን ፀሐይ ሰማይ እንሁነው ይታይ በእኛ ላይ። ዛሬ ከበጎ ነገር ጋር ተባበሩ፣ ዛሬ ከበጎ ነገር ጋር ተባበሩ። በሰማዩ መንግሥት በክብር እንድታበሩ፣ በሰማዩ መንግሥት በክብር እንድታበሩ። የብርሃን ልጆች
ጠላቴ ነው ያሳየን ወገኔ ገንዘብ አድርጎ ነው የመስጠትን ፍቅር የተገለጡለት ሥላሴ በክብር ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው ተርቤ ነበረ ደግሞም ተጠምቼ በነዳያን ሆኜ ከደጅ መጥቼ ብሎ እንዳይወቅሰን እንኑር በትእዛዙ የጻድቃኑን መንገድ ያዋጣል መያዙ ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው እንድንተባበር ከበጎ ነገር ጋር ነቅሎ አስወግዶልን የስስትን ችንካር ብርሃን ሆኖ አለን ለምናምን ሁሉ የብርሃን ልጆች ለምንኖር በቃሉ ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ተመስገን እግዚአብሔር ተመስገንልኝ በመንገዴ ሁሉ የቀደምክልኝ ሰላሜን ያበዛ ከሞት ያዳንከኝ ተመስገን እግዚአብሔር ተመስገንልኝ በመንገዴ ሁሉ የቀደምክልኝ ሰላሜን ያበዛ ከሞት ያዳንከኝ ከቁጥር በዛ በደል አለ በኔ ምሕረትን ፍነው ቤዛዬ መድኔ እኔን ለማሳረፍ ምክንያቴም አትሻ ከሸክሜ መዳን በርቱ ነው ትከሻ መንገድን ቀና ፍቅር ነው መድረሻ
ተመስገን እግዚአብሔር ተመስገንልኝ በመንገዴ ሁሉ የቀደምክልኝ ሰላሜን ያበዛ ከሞት ያዳንከኝ መስቀሌን ተሸክም የኔን ዕዳ በደል ምንኛ ድንቅ ነው የክርስቶስ መስቀል የመድኔ መልኩ ነጭና ቀይ ነው ሰውን ከመፍጠሩ ማዳኑ ድንቅ ነው የቀራንዮ መንገድ መነሻው ፍቅር ነው ተመስገን እግዚአብሔር ተመስገንልኝ በመንገዴ ሁሉ የቀደምክልኝ ሰላሜን ያበዛ ከሞት ያዳንከኝ በስተልኝ እንደምን ዋላችሁ? እናንተ መካከል በመገኘቴ ደስ ብሎኛል። እኔ 23 ዓመት ሆነኛል በአሜሪካን ሀገር። እንደዚህ አይነቶችን ነገሮች አሁን እየዞርኩ እያየሁ ነው፣ እየጎበኘሁ ነው። በጣም ደስ ብሎኛል። እኔም የምችለውን ያህል አደርጋለሁ። በዚያም በሚሄድበት ሰዓት ባለሁበት አካባቢ ዋሽንግተን ዲሲ፣ በቨርጂኒያ፣ በሜሪላንድ የተቻለኝ ያህል እነግራለሁ፣ አስተምራለሁ። ደስ ብሎኛል እና የሚቻለው እሞክራለሁ። ደስ ብሎኛል። በማየቴ በጣም ደስ ትላላችሁ። የአገሬ ልጆች መኖራችሁ በጣም ያስደስታል እና በጣም ደስተኛ ነኝ። የካቲት 24ን በአሜሪካን አቆጣጠር መቄዶንያ ሄጄ ነበረ ተጋብዤ። እዚያም በማየቴ በጣም ተሰውሯል። በጣም አዝኛለሁ። በሀገር ውስጥም በውጭ ሀገር ስለሚረዳቸው ስለሚታወቁ እኔ ምንም የረዳሁት ነገር የለም ነበር። አሁን ግን በመጎብኘቴ ደስ ብሎኛል። አሁን በሚቀጥለው እዚያም ሂጄ የምችለውን ያህል እረዳለሁ ብዬ ቃል ገብቻለሁ። ለእናንተም ደግሞ የምችለውን ሁሉ አደርጋለሁ፣ እሰጣለሁ ነው የምለው። ወደዚያ በሚሄድበት ሰዓት አመሰግናለሁ። ቅርብ ጊዜ የተገናኘ ነው። አጭር ጊዜ የተገናኘ ነው። መጀመሪያ ስንገናኝ ለ130 ሰው የአይን ምርመራ ከነመንስጥሩ ያደረገልን በጎ ሰው መንፈስ ቅዱስ ያደረበት ሰው መሆኑ ቤቱ ከፍ አድርጎ ምስጋና እንዲያቀርብ እፈልጋለሁ። ከዛ በመቀጠል የገና ጾም ምክንያት በማድረግ ለ300 ሰው የምሳ ግብዣ ለነዋሪዎቻችን አድርጓል። ይህም ምስጋና ይገባል በትንሹ። ከዛ በማሻሻ ተሻግሮ ለ200 በላይ ሰው ለትንሣኤ በዓል 1000 በነፍስ ወከፍ ሰጥቶልናል። ይህም ምስጋና እንድታቀርቡልኝ እጠይቃለሁ። ከዛ በመቀጠል ለ80 ሰው ሶፍት፣ ገላ ሳሙና፣ የልብስ ሳሙና፣ ማካሮኒ፣ ባሳ እርዳታ አድርጎልናል። አጭር ጊዜ የተገናኘነው አጭር ጊዜ ነው። በአጭር ጊዜ ውስጥ ያደረገው ነው። ከዛ በመሻገር ቀበላችን ውስጥ ወረዳ 5 ውስጥ ማንም ያውቃል አሳዋሽ ሸቶ በጣም ምስቅልቅሉ የወጣውን ጎበዝ አስተዳደር መታ ወይዘሮ ሚዳ የምትባለው እሷንም ታሪኳን ማስታወስ ፈልጋለሁ። ከእሷ ጋር በመተባበር ውስጥ ጠይቃት እሱን ጥያቄ ተቀብላ
ያንን ቆሻሻ ግቢ ውስጥ 17 መኪና እንዲወጣ ተደርጎ ግቢ እንዲጸዳና ሻወር ቤት 4 ሻወር ቤት ህዝቡ እንዲጠቀም አድርጓል። ህዝቡ እንዲጠቀም በቅናሽ ዋጋ። ሁለተኛ ዶሮ ወደ 1000 ዶሮ ገዝቶ ለስራ አጦች ስራ ፈጥሮ ዛሬ እንቁላል ሸጦ በእንቁላል ሽያጭ ይጠቀማሉ። የዘለልኩት እንዳለ ሻወር አካባቢም ከ10 እና 17 በላይ ሰዎች ተጠቃሚ ሆነዋል። ከዛ ከመቶ በላይ በልብስ ስፌትና በፀጉር ስራ ወዘተርፈ ለልዩ ልዩ ስራ ተጠቃሚ አድርጎ ዛሬ ራሳቸውን አሸንፎ ይንቀሳቀሳሉ። እየሰሩ ያሉ ይህንኑ የፈጠረ ሰው መሆኑ ቤቱ በከፍተኛ ደረጃ እንዲያውቁ ይፈልጋለሁ። ምክንያቱም ያነሳውበት ሰው በመልካም ስራ ይወደሳል፣ ይወገሳል፣ ይመሰገናል። በመጥፎ ስራ ደግሞ ይኮነናል። ስለዚህ የሰው አንድ ሰው መልካም ስራ የሰራ ሰው መነሳት ስላለበት ነው ጊዜ ወስጄ እናንተን ፊት ቆሜ መናገር የቻልኩት። ይህን ቤታችሁ ቆሜ በመናገሬ ኩራት ይሰማኛል። እናንተንም እግዚአብሔር ይጠብቃችሁ። እንግዲህ ያሬድ ሁልጊዜ ያሬድ ፊቱ አይቆቅርም፣ ፊቱ አይደምንም፣ ፊቱ አይለወጥም። ሁሌ ፈገግታ ነው፣ ብርሃን ነው። ሁሌ ብርሃን ነው። ቢሮችን አንድ ግቢ ውስጥ ነው። ጋሻ ለማድረግ ምን ልታዘዝ፣ ምን ቸገረ፣ ምን ልርዳ ብሎ የሚጠይቀኝ ጉልበቴ በመሆኑ በእናንተ ፊት ቆሜ ላመሰግን ፈልጋለሁ። በመሆኑ ይሄ ሰው አፈጣጠሩ እግዚአብሔር ለራሱ ስል ነው እንጂ ለዚህ ሰውዬና ለሴትዮ ብሎ አልፈጠረም። ለራሱ ወደ እሱ ሊመጣ ሊፈጠር ወደ እሱ መንፈስ ቅዱስ ያደረበት በወጣትነት እድሜው ግፋ ብል ከ40 በላይ እንደሚያልፍ አውቃለሁ። እርግጠኛ ነኝ። ከዚህ ያለ በዚህ እድሜ እዚህ ውስጥ ገብቶ ይሄን መልካም መስራቱ ምን ይታያችኋል? ምን ነው የሚሰጡት? ያሬድ ወደ እኔ ጠጋ በል። ያሬድ አሁንም እግዚአብሔር ከአንተ ጋር ይሁን። መድኃኔዓለም ድጋፍና ብርታቱን ውስጥ ምርኩዝ ይሁን። መድኃኔዓለም ምርኩዝ ይሁን። ያንተም ተመርኮቶ ዘንግ አይሰበር። ዘር ይስጥ፣ ዘር ይባረክ፣ ዘር ይባረክ። እናገኛለን። ሞቅ አርባ ምነው ችላላችሁ። አመሰግናለሁ። እሺ ጋሻ ለማርያምን እጅግ አድርገን እናመሰግናለን። እናቴ ዛሬ ምን እንደተሰማት መጠየቅ እፈልጋለሁ። ከኔ በላይ እሷ ናት ደግነትን ያስተማረችኝና ምን ተሰማሽ? እንግዲህ ለያሬድ በልጅነቱ ጀምሮ እንኳን ይሄ ሁሉ ህዝብ አንድ ሰው እንዳየው አይፈልግም። ነጠላ ሸክሜ ጡቴን ሲጠባ ሰው እንዳየው አይፈልግም። እንዲሁ አጥዬ ነው ለሰው እሺ አይልም ነበር። ዛሬ ሁሉ ህዝብ ታየልኝ። እግዚአብሔር የተመሰገነ ይሁን። እንደው ዝግጅቱ እንዴት አገኘሽው ልበላት ብዬ ነው። እንደምን አላችሁ? አመሰግናለሁ። በጣም ነው የምታምሩት፣ በእውነት በጣም ነው የምታምሩት። በዚህ አጋጣሚ ንግስት ኬተሪንግ ያጎቴ ልጅ ነች። በእሷ አማካኝነት መጥቼ እናንተን ስለጎበኘው እግዚአብሔር አባቴ የተመሰገነ ይሁን። በሚቀጥለውም እንግዲህ ያው አይቻችኋለሁ፣ ደስ ብሎኛል። የበኩሌን አስተዋጽኦ አደርጋለሁ ብዬ ቃል እገባለሁ። እሺ እንግዲህ እኔን ሰው አያውቀኝም፣ ሄለንን ብዙ ሰው ያውቃታል። እሷ ሰው ቤት ስትቆም ብዙ ሚሊዮኖችን ማሳመን ትችላለህ። እኔ ማንም ያውቀኝ ሰው የለም። ስለዚህ ዛሬ ያየሽውን ነገር መስክሪ። እነዚህ ወገኖቻችን ሊታገዙ ሊደገፉ ይገባቸዋል። ይህን ራስሽ ቃል ስለገባሽ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጊዜ ይሆንልሽ። አርቲስት አልማዝ አበበ ወደዚህ ነይልኝ።
ላደረሰን አምላክ ለድንግል ማርያም ልጅ ክብር ምስጋና ይገባዋል። በጣም እጅግ እኔ ደስ ብሎኛል። ይሄ ሁለተኛ ነው ጽዮን ሆቴል ነው ወደ አዲሱ ገበያ ልክ እንደዚሁ ነበረ ለፋሲካ ዕለት ማለት ነው። እና በጣም እጅግ በጣም ደስ ይላል። እውነት ኢትዮጵያውያን እንረዳዳለን የሚለው ምግብ ዝግጅት ላይ ባሉት አይቻለሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ፣ እድሜና ጤና ይስጣችሁ። ካወጣችሁት በላይ እግዚአብሔር አጸፋውን ይመልስላችሁ፣ ቤተሰቦቻችሁን ይጠብቅላችሁ። በጎ ስራ መስራት ማለት ለራስ ነው፣ ለማንም አይደለም። እኔ ክፉ ከሆንኩ ለራሴው ነው፣ ጥሩ ከሆንኩ ደግሞ ለራሴው ነው እና ደግነት ጥሩ ነው። እውነት መምህር ያሬድ በጣም ጎበዝ ነው። ባለፈው ጊዜ አዳራሽ ለማስፈቀድ ከፒያሳ ተነስቶ እዛ እንቁላል ፋብሪካ ድረስ በእግሩ ነው የሄደው። ከድርጅቱ ላለማውጣት አንዳንድ ነገሮችን ላለማድረግ ማለት ነው። ብዙዎቹን በእግሩ ነው የሚጓዘው። በእውነት ነው የምናገረው። እኔ ይህንን መመስከር የምችለው ነው። ከኔ ጋራም አብረን ሄደን እናውቃለን። ትምህርት ቤት እርዳታ አንዳንድ ነገሮችን የጽዳት የተለያዩ ነገሮችን ይሰበሰባል። በዛ ምክንያት ሄጄ አይቻለሁኝ። እውነት መምህር ያሬድን በጣም እጅግ አመሰግናለሁ። እድሜና ጤና ይስጠው፣ ቤተሰቡን ይጠብቅ። እያንዳንዳችን ኃላፊነት አለብን በምንችለው አቅም። መምህር በመምህርነቱ፣ ሐኪም በሐኪምነቱ፣ አናጺ በአናጺነቱ፣ ግንበኛ በግንበኛነቱ የእጅ ሙያ ያለው ሁሉ ጉልበት ያለው ሁሉ መስራት ይችላል። ግድ ገንዘብ አይደለም። የምሬን ነው የምናገረው እና ጥሩ ነው። ይኸው በዶሮ እርባታ የተደራጁ አሉ። እንደገና በሻወር የተደራጁ አሉ። ቡና በማፍላት የተደራጁ አሉ። በልብስ ስፌት የተደራጁ አሉ። ይሄ ሁሉ ግለሰቦች የተለያዩ በጎ አድራጎቶች በማዋጣት ነው እንጂ ከኪሱ ሱቅ የትም አያመጣም። እኛ ካላደረግን ካልተባበር ድር በድር አንበሳ ስራ ሊባል የለ ጋን በጠጠር እንደሚደገፍ ሁሉ ሁላችንም በአንድነት እንተባበር። አመሰግናለሁ። እሺ፣ አርቲስት አልማዝ አበበን እጅግ አድርገን እናመሰግናለን። ላለፉት 5 ዓመታት ሳትለየን አብራን በመሆን ድርጅታችን በማስተዋወቅ ትልቅ የበጎ ስራ ከሚሰሩ የኪነ ጥበብ ባለሙያዎች መካከል አርቲስት አልማዝ ዝማሚ አንዷ ናት። እግዚአብሔር ያክብርልን። አመስግኑልኝ እስቲ። እሺ፣ እንውሰድ። አመሰግናለሁ ሁላችሁ ለተመኛችሁ ሊገሙሉ። ከዚህ በመቀጠል እኔ ደግሞ ማመሰግናችኋለሁ። እጅግ በጣም ለዚህ ስራ ትልቁን ድርሻ የወሰደችው የመጀመሪያው የድርጅታችን አካውንታንት ወይዘሮ አስናቁ ወይዳናት። በእውነት በጣም ትልቅ ስራ ነው የሰራችው። ከባድ ስራ ነበር። ሰሞኑ ካርድ በመስጠት ሰዎቹን በማናገር ብዙ ኃላፊነት ነበረባትና እባካችሁ እንደዚህ አይነት ደግ ደግሞ ሰራተኞች ስላሉ እንድታመሰግኑልኝ እጠይቃለሁ። ትልቅ ስራ ሰርታለች አስናቁ ወይዳ። ሌላው የአራዳ ክፍለ ከተማ ወረዳ 5 በጎ ፈቃደኞች ናቸው። እዚህ ዩኒፎርም ለብሰው እያስተባበሩ ያሉ ከጀርባ ከፊት ከኋላ ሆነው ደጀን የሆኑ ይሄ መርሃ ግብር እንዲሳካ ደግሞ ያገዙ ናቸው። እባካችሁ በጎ ፈቃደኞችን በጎ ፈቃደኝነት ይለምልም ብላችሁ አመስግኑልን። ሌላው እንግዲህ ይህ ዝግጅት ተጀመረ እንጂ አላለቅ። ገና ትልቅ አደራ ነው ያለብኝ። ይሄ ሁሉ ሰው ለፋሲካ የሚፈልገው ነገር አለ። ቤቱ ጎሎበታል፣ ችግር አለ አይደል? ግን ይህ ሁሉ ሰው ማገዝ የምንችል ይመስላችኋል? ቅድም እየነገርኳችሁ ነው። ይከብዳል፣ ከባድ ነው። 3000 ሰው ማስተናገድ ሊከብድ ይችላል። ሁሉም እንደሚገባው የሚገባውን መስጠት ይኖርብናል እና እዚህ ውስጥ በተለይ ኬተሪንጎች፣ የምታውቋቸው ባለሀብቶች፣ የምታውቋቸው ታዋቂ ሰዎች እራሳችሁም ጭምር ተሳትፋችሁበት ለፋሲካ ለምናደርገው ድጋፍ በገንዘብ ሊሆን ይችላል፣ በአይነት ዱቄት ገዝቶ መስጠት ሊሆን ይችላል፣ ዘይት ሊሆን ይችላል። ለእነዚህ አረጋውያኖች እንግዲህ እያያቸዋቸውን አካል ጉዳተኞች አሉ፣ አይነ ስውራን አሉ፣ እድሜያቸው ከ60 ዓመት በላይ ያሉ አሉ፣ ወጣቶች አሉ። አቶ ዮሐንስ ይታየኛል፣ የአራዳ ክፍለ ከተማ ሴቶችና ህጻናት ኃላፊ። አቶ ስንታየውም አሉ፣ ፋይናንስ ኃላፊ። ቦታ አጥተው ይመስለኛል ወደዚህ ብታመጧቸው። ተስፋዬ እዛ ጋር የታዩኝ ነው። እና የክፍለ ከተማ ኃላፊዎች ሁሉ ተገኝተዋል። ከኋላ ወደፊት አምጧቸው፣ ቦታ አዘጋጁና ከክፍለ ከተማው ጋር
በቅርቡ የተፈራረምነውን ፕሮጀክት አለ። ቅድም ስለ ብርሃን ልጆች እየነገርኳችሁ ነው። የብርሃን ልጆች እያንዳንዱ ኢትዮጵያዊ 1 ብር 2 ብር እያለ እያዋጣ አግዞት እየረዳ ያለ ድርጅት ነው። በቅርቡ ፕሮጀክት የ4 ሚሊዮን ብር ፕሮጀክት ተፈራርመናል ከአራዳ ክፍለ ከተማ ፋይናንስ ቢሮ እና ሴቶችና ህፃናት ኃላፊዎች ክፍል። እስካሁን በገንዘብ የሚያግዘን ሰው አላገኘንም። ይሄ ገንዘብ ደግሞ ቢፈቀድ ቅድም ብዙ የስራ ዕድሎችን መፍጠር እንችላለን። ብዙ አረጋውያኖች በየወሩ የሚያገኙት ገንዘብ ይፈጠራል። አሁን ላይ ያሉን እንኳን 12 አረጋውያኖች በየወሩ ማገዝ አልቻለም። ለምን? ሰው ወገቤን ማለት ጀመረ። ኑሮ ሲከብድ እጁን ይሰበስባል። ችግሩ ደግሞ ከፋ በዛ። ማንን አገዘን ማንን ተው እና እኛም ፈተና ውስጥ ነው ያለነው እና እዚህ ውስጥ ያላችሁ ኃላፊ የሆናችሁ የክፍለ ከተማ ኃላፊዎች ስላላችሁ እንደዚህ አይነት በጎ ስራዎችን የሚያግዙ ባለሀብቶችን ከማገናኘት አንጻር ኬተሪንጎቹም ጭምር ዛሬ ምናልባት ትልቅ ብዙ ብር አውጥታችኋል፣ ግን እግዚአብሔር ደግሞ ቤታችሁ ስትገቡ ብዙ የሚባርካችሁ ነገር አለ። ምናልባት ለእነዚህ ሰዎች ለመጪው ለፋሲካ በዓል ወደ 400 ሙስሊሞች አሉ። ለረመዳን በዓል አንዳንድ ኩንታል እንኳን ዱቄት ብትገዙልኝ ብዙ ሰዎችን ደስ ብሏቸው እንዲያከብሩ ማድረግ። ቴምር ብትገዙልኝ አሁን ከፊት የሚጠብቀኝ ረመዳን ስለሆነ ነው ቅድሚያ እሱን ያስቀመጥኩትና ዱቄት እፈልጋለሁ፣ በኩንታል ገዝቶ ማምጣት የሚችል ዘይት እፈልጋለሁ፣ ቴምር እፈልጋለሁ፣ ፓስታ፣ ሩዝ፣ መኮረኒ፣ ቂንጬ እነዚህ ለረመዳን የምንሰጣቸው ድጋፎች ናቸውና ማገዝ የምትችሉ ገዝታችሁ አቅጥታችሁ እውነታውን አሳይቻችኋለሁ። ለእነዚህ ሰዎች ነው የሚሰጠው። እናንተ የቻላችሁት እንድታግዙ ባለሀብቶቹም እዚህ ውስጥ ካላችሁ ወይም የምታውቋቸውም ካሉ ንገሩልን። ሌላው የትንሣኤ በዓል ነው። በየዓመቱ እንግዲህ እኛ ከ400 እስከ 500 ሰው ነው የምናግዘው። በዚህ ዓመት ግን ከፍ አድርገን ብዙዎችን ማገዝ እንፈልጋለን ችግሩ ስለበዛ። ስለዚህ ለትንሣኤ በዓል ማገዝ የምትችሉ ሰዎች ካላችሁ እሺ። በመካከላችን ድምፃዊ አርቲስት ሄለን በሬ ተገኝታለች። እያስተናገደች አይቻታለሁ። ታቋታላችሁ አይደል? መቼም በኋላ ላይ ወይ ወደ መድረክ እዛ ጋር ናት። አርቲስት ሄለን በሬ በጣም የምትታወቅ ሙዚቀኛ ናት። በዚህ በመካከላችን ተገኝታለች። ንግስት ኬተሪንግ ቤተሰብ ናት። በሷ በኩል እንደመጣች አስባለሁ። የ10 ሺህ ብር ድጋፍ አድርጋልናለች። ለዚህ ለሚደረገው ዝግጅት አመስግኑልን። ትንሽ ላቆየው ብዬ ነበር እንጂ ሌሎች ድጋፎችም አሉ። የኛ ድርጅት በጎ ፈቃደኛ አምባሳደር በመሆን 2 ዓመት ያገለገለች ድምፃዊ ዳግማዊ ፀሐይ ታቋታላችሁ። ብዙ ጊዜ በእኛ ዝግጅት ላይ የተገኘች ስታግዘን ነበር። አሁን ካናዳ ነው ያለችው። ሰሞኑን ለአዳራሽ ይሁን ብላ 5000 ብር የራሷን አገዘች። ከዛ ማናጀሯ ካናዳ ነው የሚገኘው፣ ገመቹ ይባላል። ገመቹ እስቲ የቻልከውን ያህል አስተባብርለት ብላ አገናኘችኝ። በትናንትና ሁለት ማታ አስገብቶ ጠዋት ስልኬን ስከፍተው 64500 ብር ይላል የገባ ማለት ነው። 64500 ብር ዳግማዊት ከካናዳ አሰባስባ ልካልናለች። እባካችሁ ድምፃዊ ዳግማዊ ፀሐይን አመስግኑልን። ሌሎችም እያገዙን ያሉ ወንድሞች እህቶች አሉ። እንግዲህ ብዙ ሰው ነው መርዳት የሚጠበቅብን፣ ብዙ ሚሊዮኖች ያስፈልጋል። ይሄ አሁን ዛሬ የሚደረገው ድጋፍ ብቻ ወደ ገንዘብ ቢቀየር ከ1.5 ሚሊዮን ብር በላይ ይሆናል። ወደ ካሽ ገንዘብ ቢሆን በስጦታ ደግሞ ስንቀይረው የአንድ ኩንታል ዱቄት ዋጋ አሁን ያለውን በእርግጠኝነት ባላውቀውም እስከ 13000 ብር ሊሄድ ይችላል አንድ ኩንታል። ስለዚህ ለ3000 ሰው ስንት ኩንታል ያስፈልጋል ብላችሁ ብታስቡት ብዙ ነው። 100 ወይ 200 ከዛም በላይ ኩንታሎች ሊያስፈልጉን ይችላሉ። እና እንግዲህ ሁሉም እንደሚገባው መጠን ለማስተናገድ ዱቄት መግዛት የምትችሉ፣ በገንዘብ ማገዝ የምትችሉ፣ ዘይት መግዛት የምትችሉ በአንድ ሊትር እንኳን 5 ሊትር አይታሰብም፣ 2000 ምናምን ብር ነው። ታውቁታላችሁ፣ ኬተሪንጎች አልነግራችሁም፣ ውድ ነው። ግን አንዳንድ ሊትር ዘይት እንኳን ለበዓል የሚሆን ገዝቶ ማምጣት ይቻላል። ዱቄት ይቻላል፣ ዘይት ይቻላል፣ ቴምር ይቻላል። ከወዲሁ ደግሞ የረመዳን ስላለ ቅድሚያ ለእነሱ እንድትደርሱላቸው አብሮነታችንን ማሳየታችን በተግባር መግለጽ ስለምንፈልግ የትንሣኤውስ አንድ አባት አሉ በየዓመቱ የሚያግዙን፣ እሳቸው የሚደርሱልኛል ብዬ ተስፋ አደርጋለሁ። እናንተ ግን የቻላችሁትን እንድታግዙ፣ በገንዘብ መርዳት የምትፈልጉ አካውንት እነግራችኋለሁ። 1033 84 51 079 ደግመዋለሁ። 1033 84 51 079 ቪሌጅ ኦፍ ላይት ነው የሚለው። በኋላ የምጠይቁ ይነግራችኋለሁ። መስኪ ኬተሪንግ ለመስተንግዶ ተሳታፊ ናቸው። አንድ የመስኪ መተሽ ሰርተፍኬቱ ሰጅልኝ። ይህን ሰርተፍኬት አርቲስት አልማዝ ትስጥልኝ።
አርቲስት አልማዝ፣ መስኪ ኬተሪንግ በመስተንግዶ ሰው ባለው ነው የሚሳተፈው። አያችሁ ጉልበት መስጠትም ለካ ትልቅ ነገር እንደሆነ ያሳየችን እህታችን ነው። እኛ ሙያችንን ይዘን እንመጣለን በመስተንግዶ ልምድ አለን ብላ ተገኝታለች። መስኪ ኬተሪንግ ከነ ባለሙያዎቿ እግዚአብሔር ያክብርልን። በመስተንግዶ እሺ እናመሰግናለን። ቆይ አለም ኬተሪንግ ናት። ኦርደር አይጠብቅም። ያው እንዳልኳችሁ የማርያም ኬተሪንግ ወደዚህ እንድትመጪልኝ እጠይቃለሁ። የማርያም ኬተሪንግ በዛሬው ዕለት ለ300 ሰዎች ምሳ አዘጋጅታ በራሷ ወጪ የአንድ ሰው የጾም ቡፌ ዋጋ ስንት እንደሆነ ልንገራችሁ፣ ስንት ብር እንደወጣበት እንድታውቁ ነው። አሁን ላይ የማርያም ልትነግረን ትችላለች። አዲስ አበባ ውስጥ የጾም ቡፌ 750 ብር ነው በትንሹ። ስለዚህ አንድ ሰው 750 ብር ሌላው ሰናይ ኬተሪንግ ነው። የብርሃን ልጆች የህፃናትና የአረጋውያን መንደር የስራ አስፈጻሚ ቦርድ አባላት ከሆኑት መካከል ወይዘሮ አባየው እዚህ ተገኝታለች። ልጇ ዛሬ ልደቱ ነው እና እስቲ ወደዚህ እና መልካምነት እንዴት እንደሚሰበክ ልነግራችሁ ፈልጋለሁ። ይሄ ታዳጊ ልጅ እናቱ መልካምነትን እንዴት እያስተማረችው፣ መጀመሪያ እንኳን ተወለድክ በሉት። እንኳን ተወለድክ። አሜን። በሱ ስም አንድ አገልግል እናቱ ስፖንሰር አድርጋለች። የአንድ አገልግል ዋጋ እንግዲህ ከ5000 ብር በላይ ነው አይደል አሁን ላይ። ስለዚህ አንደኛ ይሄ ልጅ እንዲማር የፈለገችው ነገር እናቱ መልካምነትን ነው። ለልጆቻችን ምንድን ነው የምናስተምራቸው? ጥላቻ፣ ክፋት፣ ስድብ። እየሰማችሁኝ ነው? አያችሁ፣ እንደዚህ አይነት አስተዋይ እናቶች አሉ። ይሄ ልጅ ቀላል እንዳይመስላችሁ። አሁን ውዳሴ ማርያም ብጠይቀው ብዙ ነገር ማለት ይችላል። ጎርጎሮስ ነው የሚማረው። የቤተክርስቲያን ልጅ ነው። ነገ ዲያቆን ይሆናል። ነገ መሪ ይሆናል። ጳጳስ ሊሆን ይችላል። መሪ ሊሆን ይችላል። ትልቅ ኃላፊነት ያለበት ልጅ ነው። እናቱ በደንብ እየሰራች ስለማውቀው ነው ቤተሰቡን እና ሰናይ ኬተሪንጎችንም እነሱ ናት አበባየሁ ናት ያገናኘችን። እነሱ ለ60 ሰው እሷ ደግሞ ለ30 ሰው በዚህ በጸጋ ነው የሚባለው። በጸጋ ስም ለ30 ሰው በአጠቃላይ ለ90 ሰው ይዘው ተገኝተዋል። ሰናይ ኬተሪንጎችን እናመሰግናለን። ጸጋ እንኳን ተወለድክ። ነገ ደግሞ ብዙዎችን የምትረዳ ያደርግ። እሺ ምን ተሰማ? ምን ተሰማ? ደስ ይላል። ለዚህ ሰው መርዳት ትፈልጋለህ? እሺ እናመሰግናለን። መልካም ልደት። አጨብጭባችሁ ሸኙልን። ሰናይ ኬተሪንግ ለ60 ሰዎች። አለምዬ አገልግል። አለምዬ አላችሁ? አለምዬዎች ደርሰዋል? አለምዬ እሺ አልደረሱም። ገና ምግብ ይመጣል። 100 ሰው ነው። ሲመጡ እንሰጣቸዋለን። ቀጣይ ትዝታ ኬተሪንግ አለ እየጠበቀኝ ነው። ትዝታ ኬተሪንግ ለ100 ሰዎች ቴካዌ ለሙስሊም ወገኖቻችን በቴካዌ አዘጋጅተው የመጡልን መልካም ሰዎች ናቸው። እባካቸው አመስግኑልን። ጄሲኬ ወጣት ልጅ ናት አለች፣ ትታየኛለች። ጄሲኬ ኬተሪንግ ለ100 ሰዎች በቴካዌ ለሙስሊም ወገኖቻችን አዘጋጅታ የመጣች። አታውቀኝም፣ መልኬን አታውቀው፣ ስሜን አታውቀው፣ ስራዬን አታውቀው። ሀሳቡን ነገርኳት፣ ተቀበለች። እንደዚህ አይነት ቅን ኢትዮጵያን ወጣት ባለሙያዎችን ያብዛልን። እባካቸው አመስግኑልን። ጄሲኬን እጅግ አድርገን እናመሰግናለን። ተባረኪ፣ ስራሽን ይባርክልሽ። ኢንፊኒቲ ዲኮር እና ኤቨንት አላችሁ? ኢንፊኒቲ ደርሳችኋል? እሺ ይመጣሉ። የቆንጆ ክሬሽኒስትን አንዴ መተሽ ሰርተፍኬቱ ሰጅልኝ። ገበታ ኬተሪንግ ለቆንጆ ታደርሽልኛለሽ። ቆንጆ ቅድም ያልኳቸው አሜሪካን ውስጥ ያለች የተለያዩ ፈርኒቸሮችን አሜሪካን ውስጥ አሮጌ እንደሚጠገን ታውቃላችሁ። አሮጌ ብፌ ይሁን ኮመዲኖ ይሁን ጠረጴዛ ይሁን መጠገን ነው። ሴት ናት፣ ወጣት ሴት ናት እና ይህንን ስራዋን ደግሞ በቲክቶክ ታሳያለች፣ ለዓለም ታስተምራለች። ጠግና አሳምር አዲስ አድርጋ እንደ አዲስ የምትሸጥ ባለሙያ ናት። ቆንጆ ክሬሽኒስት ትባላለች እና ለ120 ሰዎችን በገበታ በኩል ስፖንሰር አድርጋ ገንዘቡን ከፍላ ወገኖቼን ምሳ ጋብዝልኝ ያለቻት ናት። እባካችሁ አመስግኑልን። ቆንጆ ክሬሽኒስት ከአሜሪካ
የኛ ቃና አላችሁ? የኛ ቃናዎች አላችሁ አይደል? የኛ ቃና ደርሳችኋል? እሺ የኛ ቃና ወደዚህ ኑልን። የኛ ቃና ተወካይ የኛ ቃና ለ150 ሰዎች ምግብ ለማብላት ቡፌ አዘጋጅተው መጥተዋል። አመስግኗቸው። የኛ ቃና ለ150 ሰው ኬቲ ኬተሪንግ በከተማ ውስጥ ከሚታወቁ ኬተሪንጎች አንዱ ነው። በጣም ታዋቂ ነው። በዛሬው ዕለት ደግሞ ለ150 ሰዎች ኬቲዎች አላችሁ? ኬቲ ኬተሪንግ አላችሁ? እሺ ኬቲ ኬተሪንጎች አሉ። ለ150 ሰው 5 አገልግሎችን ይዘውልን መጥተዋል። እግዚአብሔር ስራችሁን ይባርክ። አመስግኗቸው። ሌላው እንግዲህ ምግቡ ሲሟላ ምን አስጨነቀ የመሰላችሁ? አዳራሹ የት ነው ማደርገው? ይህን ዝግጅት ለ3000 ሰው የሚመጥን አዳራሽ ብዙ ፈለግን፣ በጣም ተቸገረ። ብዙ ቦታ ሄድኩ፣ አሰስኩ፣ ርቀቱን አስብ፣ ፎቅ ይሆናል፣ ደረጃ ይኖራል፣ ሊፍት የሌለ ይሆናል። ብዙ ተቸግረን የመጨረሻው ምርጫ ይሄ ሆነ። ሌሎቹ 400,000 500,000 ብር ሚሊዮንም ድረስ የሚያስከፍሉ አዳራሾች አሉ። ይህን ዝግጅት ቀላል አይመስላችሁ። እናንተ እዚህ ቦታ ላይ ወንበር ላይ ስትቀመጡ ብዙ ዋጋ ተከፍሎበታል እና እዚህ አዳራሽ 50,000 ብር ስንከፍል ከ50,000 ብሩ ላይ 20,000 ያገዘችን ከዚህ በፊትም ለድርጅታችን የብርሃን ልጆች 20,000 ብር ያገዘች ወይዘሮ ሃና አለማ የምትባል መልካም ሰው አለች። እባካቸው አልተገኘችም ይመስለኛል። ካለች አለዛ ሳምራዊት ውሰድልን። ሳምራዊት ለወይዘሮ ሃና አለማ ሰርተፍኬት እንድትወስድልን በክብር እንጋብዛለን። አለች ሳምራዊት? ሄዳለች። እሺ እኛ እናደርሳለን አለች። ሳምራዊት ካለች መተሽ ውሰጅልን ለወይዘሮ ሃና አለማ የ20,000 ብር የገንዘብ ድጋፍ ያደረገች መልካም እህታችን ናት። አንድ በጎ ፈቃደኛ ሃና የምትባላለች እያስተባበረች ነው። በሷ ያገኘዋት መልካም እህት ናት። እግዚአብሔር ይባርክሽ፣ ስራሽን ይባርክልሽ ማለት ፈልጋለሁ። ሃና አለማ። ሌላኛዋ የዚህ የበጎ ስራ ኮከብ ማለት እችላለሁ 500 ሰዎች ለማብላት ፈቃደኛ የሆነች መመሪያ ልጅ። አንተ ካልክ ደግሞ ምን ችግር አለ የምትል ደግ ሰው። ጉዞ ስናዘጋጅ በተለያዩ ፕሮግራሞች መቄዶንያ የተለያየ ዝግጅት ሲኖረን ምንጠራት ከፊት የምናስቀድማት እህታችን ናት። ወይዘሮ ንግስት፣ እውነትም ንግስት ናት። ለ500 ሰው ሙሉ ቡፌ ይዛ የመጣች መልካም እህታችን ናት። ንግስት ኬተሪንግ እና አገልግልን እጅግ አድርገን እናመሰግናለን። ወይዘሮ ንግስት እግዚአብሔር ስራሽን ይባርክልሽ። ክርስትናን በደንብ ገብቷት የምትኖር ሰው ስለሆነች ነው እና እጅግ አድርገን እናመሰግናለን። ለ500 ሰው ለማብላት ተዘጋጅታለች ከነ ቲሟ። አመስግኗት እባካችሁ። ሌላው በማስተባበር ደግሞ ያገዙኛል። ዝግጅቱ ምን ይሁን እንዴት ይሁን ስላቸው በማስተባበር ካገዙ ገንዘብ የሚረዱ ሰዎች በማፈላለግ አገዙ ካሉ እህቶች መካከል አንዷ ሰብለ ተፈራ ናት። በመካከላችን ትገኛለች። ወጣት ሰብለ በዚህ መተሽ ሰርተፍኬቱን እንድትቀበይ በክብር ጋብዙልኝ። እንደዚህ ለበጎ ስራ ቀናነት ይፈልጋል። በቀናነት ያስተባበሩ እህቶች መካከል አንዷ ናት። እናመሰግናለን ሰብለ፣ እግዚአብሔር ይባርክሽ። እናመሰግናለን። ገና ብዙ የቤት ስራ አለብሽ፣ ተዘጋጂ እንላለን። ሌላው መምህር ፋሲካ ነው። እዚሁ ተፍ ተፍ እያለ ነው። ይሄ የምታዩትን ባነር፣ እነዚህ ሰርተፍኬቶች፣ ውጭ የተሰቀለው ባነር፣ ኧረ እሱ ምን ያላገዘው ነገር አለ? ዛሬ አረፈደና ምን ነው ስለው፣ አይ መምህር ቤቴ ቱሉ ዲምቱ እኮ ሩቅ ነው መንገዱም አይመችም አለኝ። መምህር ፋሲካ እግዚአብሔር ይባርክ። ናና ሰርተፍኬትን ተቀበል። በማስተባበር ነው። እባካችሁ አመስግኑልኝ። እንደዚህ አይነት ቀን የቤተክርስቲያን ልጆች ዛሬ ብቻ አይደለም ብዙ ያስተባበራቸው መርሃ ግብሮች አሉ። እናመሰግናለን። እግዚአብሔር ያክብር። ሚሚሾ ኬተሪንግ 100 ሚሚሾ መጣችኋል? ሚሚሾ አላችሁ? እሺ ሚሚሾ ደርሰዋል። ለ100 ሰዎች ምግብ ለማብላት ደግሞ ሚሚሾ ኬተሪንጎች ተገኝተዋል። እባካችሁ አመስግኗቸው። እግዚአብሔር ይስጥልን። ሌላው አሁን ናይጄሪያ ነው የምትገኘው። በቅርቡ ዱባይ ነበረች። ሆስተስ ታውቃላችሁ?
በተለያየ ሀገር ይዞራሉ እና ሜሮን መስፍን ትባላለች። ዛሬ እዚህ በመካከላችን የለችም። እኛ ሰርተፍኬቱን እስካን አድርገን ባለችበት እናደርሳለን። በየጊዜው ዝግጅት ሲኖረን የአቅሟን ያህል የሚገባትን በገንዘብ የምታግዝ ናት። በዚህም ዝግጅት 5000 ብር ያገዘችን ሜሮን መስፍን የምትባል በኢትዮጵያ አየር መንገድ የምትሰራ ሆስተስ እናመሰግናለን። ሰርተፍኬቱን እናደርሳለን። ምስጋናውን አድርሱልን እናንተ። ቅድስት አማረ ተገኝተ ከሆነ ቅድስት እኛ ጋር አንድ ልጅ የምታሳድግ መልካም እህታችን ናት። ለዚህ አዳራሽ የ10,000 ብር ድጋፍ በማድረግ ያገዘችን ናት። ካለች መቀበል ትችላለች፣ ከሌለች እናደርሳለን። ሌላው በመጨረሻ እንግዲህ የዘማሪያ ማህበሩ መጥቶ እዚህ እንዲዘምሩ ጋብዘናቸዋል። ወርቅነሽ ተፈራ ታየኛለች። ሌሎቹም ከመጡ እንቀበላቸዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎት ከሚታወቁ ማህበራት መካከል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ ከሚታወቁ ማህበራት መካከል ብስድራ ዘቅዱስ ያሬድ የዘማሪያ ማህበር አለ። ዛሬ ወርቅነሽ ብዙ እየታዘበች እንደሆነ አስባለሁ። ምን ያህል እኛ ብዙ ማገልገል ብዙ አብረን መሆን ያለብን እንደሆነ ትረዳለች። ዘማሪ አንጋፋ ዘማሪት ወርቅነሽ እንግዲህ በዝማሬ መጥተው ስላገልገሉ በማህበሩ ስም ያዘጋጀነው ሰርተፍኬት እንድትቀበል ጋብዛታለሁ። ወደዚህ ትምጣልን። በኋላ በዝማሬ ታገለግላለች። እግዚአብሔር አክብርልን። እሺ፣ ሌሎች ሰርተፊኬታቸው ያልተሰራላቸው ላሜክ ዲኮር፣ አማዚያ ኢቨንት እና ሌኒ ወልደ አምላክ የሚባሉ 3 ሰዎች አሉ ያገዙን። ሰርተፊኬታቸው አልደረሰልንም። የነሱን ደግሞ ባሉበት እናደርሳለን። ሁሉንም እባካችሁ አንዴ ከፍ አድርጋችሁ አመስግኑልን። አሁን ይላል ቀሲስ መርሻ ደግሞ መርቀው ያሳርጋሉ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳ ግንጻቱ ያስታፍረን ለሰቦቱ ስሙ ያንቃን ወአምልኮቱ ያጽናን እግዝእትነ ማርያም ኤርሂ ጸሎተነ ወአስስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላነ ዘንተ ርስተ ወለዛስቴነ ዘንተ ጽዋ ወለዘሰርዓ ለነ ሲሳየነ ወአራዘነ ወለስታገስነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት ናብሎቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይታቦት ወይሰባ ስሙ ወትረ በኩሉ ጊዜ ወበኩሉ ሰዓት ስሙ ሁሉ ዘሳረነ ኩሉ ዓለም በአትቃል የዋሉ ስላሴዎች በአትቃል ያሳድሩን። ዝክሮን ዝክረ መንፈስ ቅዱስ ያደርግልን። እንግዲህ እንደዚህ ነው እናቶች አባቶች ቅንው ለእንተታቢ ጸጋ መድኃኒት ለነፍስ ወሥጋ እስመርቱ አጥፍናው ያለ መንገዷ የቀና በእንደዚህ ያለ ነው መቅናት። ግንቡ ቢገነባ ነገ ይፈርሳል፣ መኪናው ይበላሻል። የማይበላሽ የመንግስተ ሰማያት መሰላል መስራት ነው። አባቶች ወንድሞች፣ እንግዲህ እናትን አቅፋን አባት ዝናጭም ያስለቅሳል ይባላል። መምህር ያሬድ እዚህ አባታቸውን እዚህ እናታቸውን አስቀምጠው ምጽዋቱን ሲያደርጉ የሙን ሲያስተባብሩ እንዴት ያለ ቅን ነው አባቶች ወንድሞች። እንደዚህ ያለ ለሁሉም ይስጠው። እንደዚህ ያለ ደረጃ ለሁሉም ይስጠው። አንድ ሰው ልጁን ማሳደግና የማታና የማዳራት ምሳር ልብስ ማልበስ ሲያቅት ይህንን ሁሉ ህዝብ አገቦሙ ኢየሱስ በክልኤ ዓሣ ወበአምስቱ ለ50,500 ህዝብ ጌታችን ኢየሱስ ክርስቶስ በ2 ዓሣና በ5 እንጀራ አጥግቦ ፍርፋሪው በ7 ቅርጫት በ12 ይላል። ያ ፍርፋሪ አተደፋት እንደሆነ ማርያምን ተፍረት የምትባል አድርቂ ተብላ ተሰጣ። ከዚያ የቀመሰ ከበሽታው ሁሉ ይፈወስ ነበረ እና አሁን ይህንን የበላነው መብላ ሥጋ መብላ መድኃኒት ያድርግልን። ጾመን ለማበርከት ያብቃን። ብርሃነ ትንሣኤው በሰላም ያድርሰን። እግዚአብሔር እንደዚህ ያለውን ጸጋ ለሁሉም ያድለው። ሁሉን ነገር ዣቱንም ጤናውንም በሽታውን ሁሉም የሚሰጥ ያንን ደግሞ መልሶ የሚምር ፈጣሪያችን ነው።
እና ስለዚህ ፈጣሪያችን መዓቱን ያርቅልን፣ ምሕረቱን ያድርግልን፣ ጾመን ለማበረከት ያብቃን። ብርሃነ ትንሣኤው በሰላም ያድርሰን። ያበሉንን ያጠጡንን ከላይ እስከታች እነዚህ ድርጅቶች ደግሞ እንደዚህ አድርገው ሁሉን ነገር አድርገን አይተነዋል። ሄድ ደረስንበት። ግን እስኪ በጾሙን ምክንያት በማድረግና ብላ ብለው እንግዲህ ሁሉ አምጥተው አብልተው አጠጥተዋልና የሰማይ የምድር ቤታቸው እንደዚህ የጠገበ ይሁንላቸው። ትሰጡት አያሳጣችሁ። እናቶቻችን እህቶቻችን ለእንደዚህ ያለ መቅናት መምህራን የብቻቸው የላቸው፣ የብቻቸው ነፍስ የላቸው። መሪ እየታጣ ነው እና መሪያችንን ያቆይልን። የታመሙትን ባለቤታቸውን ደግሞ ሰላም ሰምተናልና የደስታ ፍጻሜ ያሳምርልን። ብርሃነ ትንሣኤው በሰላም እንዲያደርሰን ያበሉትን ያጠጡትን እናቶቻችን አባቶቻችን መልካም ያሰቡትን ሁሉ በሰላም ብርሃነ ትንሣኤው እንዲያደርስልን፣ ሀገራችንን ሰላም እንዲያደርግልን አንድ ጊዜ ተነስተን አባታችን በይሁን እናመስግን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። በአእምሮ በየአእምሮ በእውቀት ባለ እውቀት በስህተት በድፍረት በሰራነው ሁሉ ኃጢአት ባሰራ ኃጢአት እግዚአብሔር ብታ በነፍስ ዋጋ ያድርግላችሁ በሏቸው። እነዚህ በነፍስ ዋጋ ያድርግላችሁ። አንድ ጊዜ ሲቀዱ አመቱ ጨማ አመቱን ያድርስልን። ትሰጡ ያሳችሁ እናመሰግናለን። ዛሬ ከበጎ ነገር ጋር ተባበሩ።